አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ ደህና ናችሁ ወይ? እንዴት ናችሁ? እንዴት ዋላችሁ? እኔ ጋር ሰላም ነው አልሐምዱሊላህ። ተጠፋፋን አይደል እንዴ? አፉ በሉኝ። ጠፋው አልነበርኩም። ትንሽ ሀገር ሰው ዝያራ ቤተሰብ ዝያራ ጋር ገብቼ ነበር። ለዛ ነው። እና ደህና ናችሁ ወይ? ጤና አፍያ ስራ እንዴት አድርጎ ይዟቸዋል? ተጠፋፋን አይደል? አኪድ ረሳችሁ። ካረሳችሁኝ እኔ ፎዚያ ነው የሚባለውና ደህና ናችሁ ወይ? እንዴት ናችሁ? ስራ እንዴት ነው? ቤተሰብ ሁሉም ሰላም ነው ወይ? ኢትዮፕስ እንዴት ነው? የተንቀሳቀሰ ነው? እንዴት ነው? እንዴት አድርጋችሁታል? ይሄን ያድጉ ጠበቀኝ ይሁን አድሪ አላሁ አለም። እና ደህና ናችሁ ወይ? አፍያ፣ ጤንነት፣ ልጆች፣ ቤተሰብ፣ ስራ እንዴት አድርጎ ይዟቸዋል? እኛ ጋር ወላሂ አልሐምዱሊላህ ሰላም ነው። እኔ የምላችሁ ዛሬ የምጠይቃችሁ ነገር ምንድነው መሰላችሁ? ከይቅርታ ጋር ማለት ነው። በከፈትኩበት ሞባይል ማለት ነው ቀፎውን ጥዬ ኢትዮጵያ መጣሁ። አሁን ሌላ ቀፎ ነው ያስኩት። ከሴሙ ጋር በዚህ በያስኩት ሞባይል ነው መክፈት ያለብኝ ወላስ ሌላ ግዴታ በሱ ኮድ መሆን አለበት? እስቲ እንዴት ነው ንገሩኝ እስቲ። እሺ ይቅርታ። ማንኛውም እና አለሁኝ መጣሁኝ ለማለት ነው። ኢንሻአላህ ወደ ስራዬ እመለሳለሁ። ኢንሻአላህ ወደ ምግቤ ማለት ነው። ኢንሻአላህ ሰብስክራይብ ታረጉልኛላችሁ፣ ሼር ታረጉልኛላችሁ ኢንሻአላህ። እሺ አተማመንባችኋለሁ። አላህ ይስጥልን። በጣም አመሰግናለሁ ከልብ ና ባላችሁበት አላህ ይጠብቃችሁ። በዱዓ አትርሱ ኢንሻአላህ። አላህ ባለንበት አላህ ይጠብቀን። ደግሞ ስሩ ዘና ብላችሁ ስሩ። እንደዚህ ምግብም ሲሰሩ ጽዳትም ከሆነ ያኔ ስራችሁ የሆነ የልጆች የምትጠብቁ ከሆነ ወደ ልጆች መጫወቻ ጋር ሲወስዷችሁ ቅረጹ፣ ልቀቁ፣ ኸይር ነገር ስሩ። ክፉ ነገር አትናገሩ። የሚጎዳ ነገር የሰው የሚጎዳ ነገር አይሁን። የሆነ በቃ ዘርና ዘር የሚያባላ ነገር አይሁን። የተስተካከለ ነገር ይሁን እንጂ ስሩ ጓደኞች፣ ስሩ፣ ልቀቁ። ምንም አይደለም። ይሄ በያዝነው ሞባይል አላህ ይስጣቸው። አንዳንድ ጥሩ ማዳሞች አሉ፣ ዋይፋይ ያለበት ቤት የገጠመው ሰው ማለት ነው። ስሩ። ቲክቶክ አይደለም ዩቲዩብ ስሩ። ቲክቶክም ጥሩ ነው ያኔ ለመተዋወቅ ማለት ነው፣ ግን ዩቲዩብ ነው የሚሻለው። ዩቲዩብ ስሩ ጓደኞች ኢንሻአላህ። አላህ ያለ ቀን ተከፋይ ትሆናላችሁ። ቀስ በቀስ ነው እንቁላል በእግሩ የሚሄደው የሚባለው አይደለም እንዴ? እና ስለዚህ ቀስ ያለ ይከፈላችኋል። ቀስ ያለ አንድ ዛሬ 2 ከጨመራችሁ በነገ ቪዲዮአችሁ 3 ከጨመራችሁ እንደዛም ያለ ለክፍያ ትደርሳላችሁ ማለት ነው ኢንሻአላህ አላህ ካለ ማለት ነው። እና ስለዚህ ጓደኞቼ እንስራ፣ እንጠንክር። የማዳም ቅመም ደግሞ አበረታቱን። የማዳም ቅመሞች ይሆንና እኛ ራስ በራሳችን እንበረታታ፣ እንመካከር፣ ላይክ እንደራረግ፣ ሼር እንደራረግ። ምንም አይደለም፣ ምንም አይጎዳም። እና ስለዚህ ኢንሻአላህ ኸይራችን አላህ ይምረጥልን። አላህ ይጠብቃችሁ። አማታቆኝ ፉዚ ያባላለሁ። ደህና ደሩ። ኢንሻአላህ እንገናኛለን። ቻው